ጀግናን ካላስታወሱ ጀግናን መፍጠር የሚታሰብ አይደለም ኢትዮጵያ ደግሞ መልከ ብዙ ጀግኖችም አሏት የኢትዮጵያ ሕዝብ በአንድነት የሚያስማማው ጀግንነት ደግሞ አትሌቶቻችን ድል ነው አትሌቶቻችን በዓለም መድረክ ኢትዮጵያን የሚያስጠሩ ቀዳሚ አብነቶችም ናቸው አሁን ላይ የአትሌቲክስ ውድድርና የአትሌቶቻችን ምልክትነት አስጊ ሁኔታ ላይ ቢሆንም ጀግናን ካልዘከሩ ደግሞ ጀግናን ማፍራት አስቸጋሪ በመሆኑ በዚህ የአትሌቲክስ የጀግንነት ገድል ውስጥም ስሟን በወርቅ መዝገብ ያጻፈች አትሌት ፍሬወይኒ ኃይሉን ለማስታወስ ወደናል እንዲሁም ያሸናፊነቷና ያይበገሪነቷን ጥግም በዚህ በመተመለከቱት ውድድርም አይቶ ለመመስከርም አያዳግትም ፍሬወይኒ ኃይሉ እጅግ በሚያስደንቅ ብቃት በሚያሚ በማሸነፍ ጀግንነቷን አስመስክራለች ፍሬወይኒ ከ2024 የፓሪስ ኦሎምፒክ በኋላ ትልልቅ ውድድሮችንም በሚያስደንቅ ብቃትም ያሸነፈች ነው ከሁሉም በላይ የሚያስገርመው ደግሞ በፓሪስ ኦሎምፒክ በግፍና በተጨበረበረ አሰራር ምክንያት በውድድሩ እንዳትሳተፍ የተደረገች አትሌት እንደነበረች አይዘነጋም ባለፈው ዓመት በመትሮጥበት ርቀት የዓመቱ ምርጥ ሰዓት የነበራት ቢሆንም እጀረጅም በነበሩ ግለሰቦችና በፌዴሬሽን ውስጥ ባሉ ደካማ አመራሮች ምክንያት ነው ፍሬ ከፓሪስ ኦሎምፒክ ውጪ ሆነችው ፍሬወይኒ ኃይሉ በያዝነው ዓመት በናንጂንግ የዓለም የቤት ውስጥ ሻምፒዮና ውድድርም ላይ በ3000 የሴቶች ውድድር በሚያስደንቅ ብቃት ለሀገሯ የወርቅ ሜዳሊያ ማምጣቷ አይዘነጋም አሁንም ይህንን ብቃቷን ከፍ አድርጎ የሚያሳይ የአሸናፊነት አቅም ነው በዚህ ውድድርም ላይ ያሳየችው እየተመለከታችሁት ባለው የግራንድ ስላም ትራክ የ1500 ሜትር ውድድር ፍሬወይኒ ብዙዎችን ባስደነቀ ብቃት ነው ያሸነፈችው ፍሬወይኒ ያልተዘመረላት ግን ደግሞ እጅግ ስኬታማ ከሚባሉ የሀገራችን አትሌቶች መካከልም አንዷ ነች የፍሬ ስኬቶችም የሚመሰክሩት ይህንኑ ጀግንነቷን ነው ፍሬወይኒ ባለፈው ዓመት በዩናይትድ ኪንግደም በተካሄደው የ2024 የግላስጎ የዓለም የቤት ውስጥ ሻምፒዮና ውድድርም ላይ በ1500 ሜትር የወርቅ ሜዳሊያ ማሸነፋለች በ2022 በቤልግሬድ በ800 ሜትር ውድድርም የዓለም የቤት ውስጥ የብር ሜዳሊያ ማሸነፏም የሚታወቅ ነው በ2018 በፊንላንድ ታምፔር በተካሄደው የዓለም ዳጊው ሻምፒዮናም ላይ የመጀመሪያ ዓለም አቀፍ ልምዷን ያገኘች ሲሆን በዚህ ውድድርም በሴቶች 800 ሜትር አምስተኛ ሆና አጠናቀም እንደነበር አይዘነጋም በመስከረም 2021 በዛግሬብ በሚገኘው መታሰቢያም ፍሬወይኒ በ2000 ሜትር ውድድርም የኢትዮጵያን ክብረወሰን በማስመዝገብ ማሸነፏም የሚታወቅ ነው በመጋቢት 2022 ፍሬወይኒ በ800 ሜትር የብር ሜዳሊያ በቤልግሬድ በተካሄደው የዓለም የቤት ውስጥ ሻምፒዮናም በግል ምርጥ ሰዓትን በማስመዝገብ ኩራት መሆኗን ማስመስከራለች ፍሬወይኒ እነዚህ ውጤቶችም ደጋማ ብታስመዘግብም የውጤቷን ያህል ግን ስለ ጀግንነቷ ብዙም አልተነገረላትም ፍሬወይኒ ወጥቆ የመነሳት ተነስቶም የማሸነፍም ተምሳሌትም ነች በአትሌቲክሱም ውስጥ በተበላሹ አሰራሮች ምክንያት በተደጋጋሚ ብትጎተትም ፍሬ ግን ጨርሶ እጅ የምትሰጥ አትሌትም አልሆነችም ይባስ ብሎም ውድድሮችን ማሸነፏም ቀጥላበታለች በዚህ በመተመለከቱት የግራንድ ስላም ትራክ ውድድርም ፍሬወይኒ በአጠቃላይ ውጤት ካሸነፈችም በኋላ $100,000 መሸለሟም አይዘነጋም
ወደ ትግራይ የተገኘችው ጀግናዋ አትሌት ፍሬወይኒ ኃይሉ ገና የ24 ዓመት ዕድሜ ወጣት ስትሆን ወደፊት በብዙ ረገድ የሀገሯን ሰንደቅ ዓላማን ከፍ አድርጋ ማውለብለብ የምትችልም አትሌት መሆኗም ይታወቃል። በዚህ ብቃቷም በ3000 ሜትር የሴቶች ውድድርም ላይ አትሌት ፍሬወይኒ ኃይሉ የ2025 የዓለማችን ሁለተኛው ደረጃን የያዘች ምርጥ አትሌትም ነች። የዓለም አትሌቲክስ ፌዴሬሽን ባጋራው መረጃ መሰረት ፍሬወይኒ ኃይሉ በተለይ ደግሞ በ3000 ሜትር ከኢትዮጵያ አትሌቶች በልጣ አንደኛን ደረጃ ስትይዝ ከዓለም ደግሞ ከኬንያዊቷ አትሌት ቤትረስ ቼቤት ቀጥሎ በሁለተኛ ደረጃ ላይ የተቀመጠችም አትሌትም ነች። ዋና የፍሬወይኒ ኃይሉ ስኬቶችን ስንመለከት በዓለም የቤት ውስጥ ሻምፒዮና ውድድሮችም ላይ አንድ የወርቅና አንድ የብር ሜዳሊያ ማግኝታለች። በዚህ ዓመት በተካሄደው የናንጂንግ ቤት ውስጥ ሻምፒዮናም ለሀገሯ የወርቅ ሜዳሊያ ማስገኘቷም ይታወቃል። ባለፈው ዓመት ማለትም በ2024 በግላስጎ የ1500 ሜትርም የወርቅ ሜዳሊያና በ2022 የቤልግሬድ የዓለም የቤት ውስጥም ሻምፒዮና ውድድርም ላይ በ800 ሜትር ሁለተኛ በመውጣት የብር ሜዳሊያ ማግኘቷም አይዘነጋም። በዚህ የፍሬወይኒ ጀግንነት በታየበት የሩጫ ውድድርም ፍሬወይኒ ምቹ ሁኔታዎች ብታገኝም ወደ ተሻለ እርከን ከፍ ማለት የምትችል አትሌት እንደሆነችም ለመመልከትም አያዳግትም። በመጨረሻም ይሄን የምትመለከቱት የሩጫን ቪዲዮ በአሜሪካዋ ሚያሚ በተካሄደው የግራንድ ስላም ትራክ ውድድር ያሸነፈችበት ነው።